የአማራ ህዝብ የህልውና ትግል ከጎጃም እስከ ጎንደር ከወሎ እስከ ሸዋ ቀጠና ተጠናክሮ ቀጥሎ በአብይ አህመድ የጦር ሰራዊት ላይ መጠነ ሰፊ ጉዳት እያደረሰ ሲሆን በትናንትናው ዕለት ብቻ የብልጽግና የጦር ሰራዊት ከፍተኛ ሽንፈት ማስተናገዱ ታውቋል። በዝርዝር እንመለከተዋለን። በጎጃምና በወሎ ቀጠናም ትላልቅ ድሎች ተፈጽሟል። ሰላም ጤና ይስጥልን። የተወደዳችሁ የኤንቢሲ ዜና አድማጭ ተመልካቾች ለተማክሰኞ ግንቦት 19 ለሰዓቱ የተሰሙ አዳዲስ መረጃዎችን እናስደምጣችኋለን። መረጃው ለሁሉም እንዲደርስ ደግሞ ቪዲዮውን ላይክ፣ ሼርና ሰብስክራይብ በማድረግ እንድትጀምሩ እየጠየቅን ወደ መረጃው አለፍን። በድጋሚ አብራችሁን ቆዩ። የአማራ ፋኖ ኃይሎች በአብይ አህመድ የጦር ሰራዊት ላይ መብረቃዊ ጥቃት ማድረሳቸውን ሲቀጥሉ በብርሃኑ ጁላ የሚዘወረው የአብይ አህመድ ሀገር አፍራሽ ኃይል በበኩሉ ሽንፈትን በየቀጠናው እየተከናነበ ነው። አሁን ባለው ሁነት በአማራ ክልል እየተካሄደ ባለው ጦርነት አብይ አህመድ በሁሉም የክልሉ ግዛቶች በርካታ ኪሳራዎችን እያስተናገደ ይገኛል። በተቃራኒው ደግሞ ፋኖች ድልን እየተቀዳጁ ወደፊት እየገሰገሱ ሲሆን በትናንትናው ዕለትም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ታላቅ ጀብድ ፈጸመ። እንደ ምንጫችን ገለጻ የአማራ ፋኖ ብሔራዊ ኃይል ጎጃም አገው ምድር ክፍለ ጦር ነው ምርክታ ላይ ታላቅ ጀብዱ የፈጸመው። የጎጃም አገው ምድር ክፍለ ጦር በክፍለ ጦሩ ወታደራዊ አዛዥ ኮማንዶ ዴቭ እየተመራ ትላንት ከምሽቱ 11 ሰዓት እስከ 1 ሰዓት ድረስ በፈጀው ከባድ ትንቅንቅ የጠላት ኃይል ድባቅ የተመታ ሲሆን በርካታ የጠላት ኃይሎችም ሙትና ቁስለኛ እንዲሁም ምርኮኛ መደረጋቸው ነው የታወቀ። ውጊያውን ተከትሎ ብዛት ያለው ያገዛዙ የጦር ሰራዊት ሙትና ቁስለኛ የተደረገ መሆኑ ሲነገር ለጠላት ሽፋን ለመስጠት ከኮሶበር ብዙ ኃይል የገባ ቢሆንም በደፈጣ ይህ ኃይልም ተመቷል። በእሁዲት ከተማም በወርቅ አባይ ብርጌድ በአንደኛ ሻለቃና በሁለተኛ ባሳምነው ሻለቃ በመከላከያ ሰራዊት መካከል ውጊያ ተደርጎ ክፉኛ ያገዛዙ ኃይሎች ተደምስሷል። የወርቅ አባይ ብርጌድ አንደኛና ሁለተኛ ሻለቃ የስርዓቱ አገልጋይ የሆኑ ባንዳ ሚሊሻና የመከላከያ ሰራዊት አባላት ስብሰባ ለማካሄድ ሲሞክሩ ሙትና ቁስለኛም ተደርገዋል። ከዚህ በመቀጠልም አላማር አካባቢ በሶስት አቅጣጫ የገባውን ያገዛዙ የጦር ሰራዊት ስቦ በመምታት 10 ሙትና 15 ቁስለኛ በማድረግ ጠላት ወደ መጣበት እንዲሸሽ መደረጉን ነው ምንጫችን የገለጹ። የአማራ ፋኖ ብሔራዊ ኃይል አፋባሃ በጎጃም ቀጠና የሐዲስ ዓለማየሁ 7ኛ ክፍለ ጦርና የንጉስ ተክለ ሃይማኖት ብርጌድ ፋኖች ጋር በመሆንም ደብረ ማርቆስ በመግባት በዘሪሁን 13 ጥቃት ተፈጽሟል ነው የተባለ። እንደ ምንጫችን ገለጻ ደብረ ማርቆስ ቀበሌ 13 አንደኛ ፖሊስ ጣቢያ ሁለተኛ ጥቃት የተደረገበት 11 ሰዓት ከ25 ላይ ሲሆን የተገኙ ድሎች የፖሊስ ጣቢያው ሙሉ በሙሉ የመብራት ቆጣሪው ሲነድ የባንዶች መገልገያ ቁሳቁሶችም ስለመውደማቸው ተገልጿል። የፖሊስ ጣቢያው ቢሮ ሙሉ በሙሉ ስለመውደሙ ነው ምንጫችን የነገሩን። 3 ያገዛዙ ሚሊሻዎችም ሙሉ በሙሉ ተደምስሷል። 2 እግራቸው የተቆረጡ ሚሊሻዎች፣ 1 እጁ የተቆረጠ ሚሊሻና 1 ቀላል ቁስለኛ በአጠቃላይ ግን 3 ሙት 4 ቁስለኛ አድርገው ወጥተዋል። በተጨማሪ አማራ ፋኖ ፈርጣማ ክንድ ያገዛዙን ኃይል እያፈራረሰው ስለመሆኑ ነው የተነገረ። በትናንትናው ዕለት ለብልጽግና ሲያገለግሉ የነበሩ 1 ሚሊሻና 1 መከላከያ የደጃዝማች ተድላጓሉ ብርጌድን መቀላቀላቸው ነው የተነገረ። በሸዋ ቀጠናም የአማራ ፋኖ ብሔራዊ ኃይል በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ልዩ ቦታው ጭቃ ቆላ በሚባል ስፍራ ያገዛዙን ኃይል ስቦ በማስገባት ቀጥቅጦታል። 3 ቀን በቆየው በዚህ አውደ ውጊያ በርካታ የብልጽግና የጦር ሰራዊት የተደመሰሰና የቆሰለ ሲሆን በተለይም ትላንት ከሌሊቱ 11 ሰዓት ጀምሮ በመድፍ በታገዘው ውጊያ የብልጽግና የጦር ሰራዊት አይቀጡ ቅጣት መቀጣቱ ነው የተረጋገጠ። በሌላ ዜና በዚሁ የቡልጋና ምንጃር ቀጠና በኮረማሽ ገርፎ እና አካባቢው ላይ ከበባ ለመፈጸም የሞከረው የብልጽግና የጦር ሰራዊት በኃይለ ማርያም ማሞ ብርጌድ ሻለቃ 1 ተከቦ ስለመደምሰሱም ተነግሯል። ከብብ ያለው ብሎ ጥቃት ለመሰንዘር ሲሰናዳ ራሱ የብልጽግና የጦር ሰራዊት ተከቦ ሙትና ቁስለኛ ሲሆን የተረፈው ተደናብሮ እግሬ አውጪኝ ብሎ ስለመሸሹም ተመላከተ። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አፋባሃ በወሎ
15 9ኛ ወር 2017 ዓ.ም ጀምሮ እስከ ትላንት ባደረገው ከፍተኛ ተጋድሎ ከፍተኛ ድል አገኘ። የቦረና ገነቴ ሼህ ሁሴን ጅብሪል ክፍለ ጦር የቦረና ገነቴ ከተማን ህዝብን እየሰበሰበ ለሚሊሻ መዋጮ ወደድክም ጠላህም ብር ታዋጣለህ በማለት ህዝብ ሲያስጨንቅ በዱላም በመደብደብ የነበረን የብልጽግና ጉዳይ አስፈጻሚ ላይም እርምጃ ተወስዶበታል። ስብሰባውን ተከትሎ የሼህ ሁሴን ጅብሪል ክፍለ ጦር የጦሳ ብርጌድ የጽናት ሻለቃ ጦር አባላት ገነቴ በመግባት የብልጽግናን ስብሰባ ሙሉ ለሙሉ በመበተን የጠላትን እቅድ አክሽፈዋል ነው የተባለው። በነበረው ሁኔታ የብልጽግና ሚሊሻ በመደናገጥ ወደ ህዝብ በተኮሰው ጥይትም ንጹሃንን የጨፈጨፈ ሲሆን የሞተ አንድ ከባድ ቁስለኛ አንድ ቀላል ቁስለኛ በድምሩ 3 ያገዛዙ ኃይሎች ላይ የሞትና ቀላል ከባድ ጉዳት ስለመድረሱ ተረጋግጧል። በሌላ መረጃ የሚሊሻና የፖሊስ አባላት የህዝብ መገልገያ የመብራት ትራንስፎርመርን በጥይት ደብድበው እንዳፈነዱት ተሰማ። የአማራ ፋኖ ብሔራዊ ኃይል በወሎ ላስታ ሳምነው ኮር ስር የሚገኘው ኃይሉ ከበደ ክፍለ ጦር ትላንት ግንቦት 18 2017 ዓ.ም በዋግምራ ብሔረሰብ ዞን ሰቆጣ ዙሪያ ወረዳ በነበሩ የአገዛዙ ወታደሮች ላይ በሁለት አቅጣጫ ጥቃት ከፍቶ ከባድ ጉዳት አድርሷል። እንደ ምንጫችን ገለጻ ከአምደወርቅ ከተማ በቅርብ ርቀት በምትገኘው ልዩ ስሟ ጭላ ተብላ በምትጠራው ከተማና ከሰቆጣ 35 ኪሎ ሜትር ርቀት ላይ በምትገኘው ሐሙሲት ተብላ በምትጠራው ከተማ በነበሩ ያገዛዙ የጦር ሰራዊት አባላት ላይ ነው የፋኖ አባላቱ ጥቃቱን የፈጸሙ። በዚህ ጥቃት ከባድ ኪሳራን ያስተናገዱት ያገዛዙ የጦር ሰራዊት አባላት የፋኖ አባላቱ ኦፕሬሽናቸውን ፈጽመውና አሳክተው አካባቢውን ለቀው ከወጡ በኋላ የአገዛዙ ወታደሮች በቀል በሚመስል መልኩ የህዝብ መገልገያ የሆነውን የከተማውን የመብራት ትራንስፎርመር በጥይት ደብድበው እንዲፈነዳ ስለማድረጋቸው ነው የአካባቢው ነዋሪዎች ከቦታው ያረጋገጡ። የሚሊሻና የፖሊስ አባላቱ የከተማዋን መብራት ትራንስፎርመር በጥይት ደጋግመው በመምታት እንዲፈነዳ አድርገውታል ሲሉ የገለጹልን የአካባቢው ነዋሪዎች ከትላንት ጀምሮ በከተማዋም የመብራት አገልግሎት ሙሉ በሙሉ ተቋርጦ እንደነበር ተናግረዋል። የፖሊስና የሚሊሻ አባላቱ በሐሰት ድርጊቱን ፋኖ ነው የፈጸመው በሚል ለከተማዋ ማህበረሰብ የተናገሩ ቢሆንም እውነታውን ግን ትራንስፎርመሩ ከሚሊሻ አባላት በተተኮሰ ጥይት ከጥቅም ውጭ መደረጉን በቦታው የነበሩ ሰዎች አረጋግጠዋል። አንዳንድ የአካባቢው ነዋሪዎች ፋኖ ነው ያፈነዳው በሚል ብቻ እንዲናገሩ ተገደው ድብደባና እንግልት እንደተፈጸመባቸውም ነው የተሰማም። ይህ በእንዲህ እንዳለ የኤርትራ ሰራዊት ወደ ኢትዮጵያ ድንበር መጠጋቱና የኤርትራ አየር ኃይል ትርኢት ማሳየቱ አብይ አህመድን ድንጋጤ ላይ በመጣሉ አብይ አህመድ ፈረንሳይን ድረሽልኝ ስለማለቱ እየተነገረ ነው። አብይ አህመድ ቀጠናውን ወደ ለየለት ቀውስ ለማስገባት የተጣደፈ ሲሆን የኤርትራና የኢትዮጵያ አገዛዝም በግልጽ የቃላት ጦርነት ውስጥ ገብተዋል። ኢትዮጵያ ካለመረጋጋቷ በዘለለ በውስጥ ጦርነት መከላከያ ሰራዊቱ ተገዝግዟል፣ እንዲሁም ተሰላይቷል። አሁን ላይ ኢትዮጵያውያን ወጣቶች ወታደር መሆን አይፈልጉም። ምክንያቱ ደግሞ አብይ አህመድ ከሃዲ ስለሆነ ነው። እና አብይ አህመድ በትግራይ ጦርነት ሀገርህን ከውጭ ኃይል ተከላከል ብለው ከማገዱት በኋላ ደቡብ አፍሪካ ሄደው ተደራድረው መከላከያውን ሐሞቶ እንዲፈስ አድርገውታል። አሁን ላይ መከላከያ ወኔ የሌለ ሆኖ ግራ ተጋብቶ አማራ ክልል በሚደረገው ጦርነት እንኳን ተስፋ ቆርጦ በየቀኑ እጅ እየሰጠና አገዛዙ ላይ ቃታውን እየሳበ ነው። እነ አብይ አህመድ ከፑል ቤት ከአረቂ ቤትና ከጫት ቤት ሰብስበው ነው ከኤርትራ መንግስት ጋር ለመፋለም እየተዘጋጁ ያለው። ቅዳሜ ዕለት ጀነራል አበባው ታደሰ ኢትዮጵያ የቀይ ባህር ተዋሳኝ ሀገር ትሆናለች፣ ወደብ ማግኘታችንም የማይቀር ነው ሲል ተደምጧል። አበባው ታደሰ ይህንን ሲል በኦሮሚያና በአማራ ክልል ጦራቸውን አስገብተው እየተዋጉ መሆኑን ደግሞ መገንዘብ አስፈላጊ ነው። ቅዳሜ እንዲሁ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደብ እናገኛለን የሚሉት የኢትዮጵያ መሪዎች ሌሎች ሀገራትን ጋብዘው የገዛ ህዝባቸውንና ሀገራቸውን የሚያስጨርሱ ጨካኞች ናቸው። የኦሮማ መንግስት በህዝብ ተጠልቷል። የኢትዮጵያ ህዝብም ለለውጥ እየተዘጋጀ ነው። የኦሮሞው ስርዓት ጦር መሳሪያ እየገዛ እያከማቸ ነው በማለት የኢትዮጵያን መሪዎችን እስከ ዶቃ ማሰሪያቸው ድረስ ነው የነገራቸው። ኢሳያስ አፈወርቂ ያሉት ንግግርም እውነቱ
ባለበት ሆኖ አብይ አህመድ መሳሪያ ስጦኝ በማለት ፈረንሳይ ደጅ ላይ ጠንቷል። አብይ አህመድ ዶላር ለማግኘት ሀገርን እየቆረሰ እየሸጠ ነው። የደብረ ዘይት ከተማን ለአረብ ኤሚሬትስ ነገስታት ግማሹን መሸጡ የሚታወስ ነው። ለጋር አካባቢም እንዲሁ ለአረብ ኤሚሬት ተሸጧል። መርካቶም የጊዜ ጉዳይ ነው እንጂ መሸጡ የማይቀር ነው። በዚህ ደግሞ የመርካቶ ነጋዴዎች እየተማረሩ ሲሆን ግብር ያለቅጥ ይጣላል፣ በደንቦች ይዘረፋሉ። በተደጋጋሚ የእሳት ቃጠሎ እየተከሰተባቸው ሸቀጣ ሸቀጣቸው ሆን ተብለው እንዲወድሙባቸው እየተደረገባቸው ነጋዴው መሮት እንዲጠፋ ነው የተፈለገው። ይሄ ካልተሳካ ቀጣይ ልክ እንደ ፒያሳና እንደ ካሳንችስ መፍረሱ የማይቀር ነው። ገበያው ቆሽሿል፣ ፈርሶ ይሰራ በሚል መፍረሱ አይቀርም። አሁን ባለው ሁነት ኢትዮጵያ እየተቆረሰች ያለቀች ሲሆን ጅቡቲ የኢትዮጵያን መሬት በአፋር በኩል ለመውሰድ ዝግጅት ላይ መሆኗም ነው የተነገረ። የኢትዮጵያን ድንበር አልፋ በአፋር ክልል 4 አፋሮችን መግደሏም ተሰምቷል። ኤርትራ የኢትዮጵያን ሰፊ መሬት ይዛ እያስተዳደረች ነው። የደቡብ ሱዳን ታጣቂዎችና አገዛዙ በጋምቤላና በደቡብ ምዕራብ ኢትዮጵያ የማዕድን መሬቶችን ይዘው ወርቅ እያዋጡ ነው። ብሎም ወረዳዎችን ስም ቀይረው እያስተዳደሩ ይገኛሉ። ከሰሞኑ በቤንሻንጉል ጉሙዝ ክልል እንኳን 16 ንጹሃን ተገድለዋል። በኢትዮጵያ በሰላም ወጥቶ መግባት ከባድ ሆኗል። የኢትዮጵያ አገዛዝ ዜጎቹን በድሮን እየጨፈጨፈና ወደ ድህነት እየከተተ ቀጥሏል። ይባስ ብሎ ከጎረቤት ሀገራት ጋር ጦርነት ለመክፈት ዳርዳርም እያለ ነው። የኢትዮጵያ ሕዝብ መቼ ይሆን የጥይት ድምጽ መስማት የሚያቆመው የሚለው ደግሞ ከባድ ጥያቄ ነው። አብይ አህመድ የደሃን ልጅ ካስጨረሰ በኋላ ወደቡንም ኢትዮጵያ ሳታገኝ ከኤርትራ ጋር የሰላም ስምምነት እንደሚፈራረም ሳይታለም የተፈታ ነው። ከሶማሌ ጋር በቱርክ ያደረጉትን ማስተዋስም እዚህ ላይ ያስፈልጋል። ከሶማሌላንድ ጋር በአዲስ አበባ የወደብ ስምምነት ተፈራረሙ። ከሶማሌ ጋር የቃላት ጦርነት ውስጥም ገብተዋል። ዓለምም አብይ አህመድን አወገዘም። ከዚያ በቱርክ ከሶማሌ መሪዎች ጋር ተፈራረመ። ወደብ አገኘን ተብሎ ሲጨፈር እንዳልነበር ሁሉ የብልጽግናን ካድሬ አዋረደ። ኢትዮጵያን ሀፍረት አከናነቡ። አሁንም ወጣቱን ካስጨረሱ በኋላ ደቡብ አፍሪካ ወይም ቱርክ አሊያም ኬንያ ሄደው ከኤርትራ ጋር እንደሚፈራረሙ እሙን ነው። የአብይ አገዛዝ የኢትዮጵያን ሕዝብ ይንቃል። ሰሞኑን ዮናታን በተባለው የቤተ መንግስቱ ጠንቋይ በኩል ጥቁር ጉንዳን አስብሎታል። ከትላንት ወዲያ ደግሞ አዳነች አበቤ የኢትዮጵያ ሕዝብ አልቃሻ ነው ስትል መናገሯ የሚታወስ ነው። ከፒያሳ እብድ አጸዳንም ተብሏል። አብይ አህመድ ራሱ የኢትዮጵያ ሕዝብ ሾርት ሚሞሪ ነው፣ ሸለፈታም ነው፣ የኢትዮጵያ ሕዝብ ጉንዳን ነው ብሏል። እንዲህ የሚሰድቡትን ሕዝብ ደግሞ ሙትልኝ እያሉም ይገኛሉ። የኤርትራ አየር ኃይል ትላንት ትርኢት ሲያሳይ ውሏል። የኢትዮጵያ በተለይም የብልጽግና ሚዲያዎች ግን ያዙኝ ልቀቁኝ ሲሉ ተስተውለዋል። እንዴት የኤርትራ መንግስት እኛ ላይ ይዝታል ሲሉ ነው የተደመጡ። በሌላ መረጃ ደግሞ ከመዝገቦ ጮቄ ብርጌድ የተሰጠ ጥብቅ ማሳሰቢያ አሁን ደርሶናል። ማሳሰቢያው የአማራ ፋኖ ብሔራዊ ኃይል አፋባሃ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር መዝገበ ጮቄ ብርጌድ ሁሉንም ቀጠና ሸፍኖ ህዝብ እያስተዳደረ ይገኛል ያለ ሲሆን ነገር ግን የብልጽግና መንግስት እንደ ቀበሮ ከተማ መቀበሪያ ጉድጓዱን ቆፍሮ በየቀኑ የማደናገርና የጥላቻ በትሩን በህዝብ ላይ እያሳረፈ ይገኛል። እናም ከቀን 18/9 ወር 2017 ዓ.ም ጀምሮ ከሰዴ ከተማ ወደ ከርኗሪ ተሽከርካሪ በሙሉ ማገዱ ይታወቃል። ለዚህ ተመጣጣኝ የሚሆን ምላሽ የመዝገበ ጮቄ ብርጌድ እገዳዎችን መጣሉን ማሳወቅ እንወዳለን። በዚህ መሰረት የጠላት ኃይል እገዳ ከጣለበት ቀንና ሰዓት በኋላ ወደ ሰዴ ከተማ ለህዝብ ከተመደበ አምቡላንስ ውጭ ምንም አይነት የህዝብም ሆነ የጭነት ትራንስፖርት ዝግ ይሆናል። ማለትም መግባትም መውጣትም የተከለከለ ነው። ይህንን ተላልፎ የተገኘ የትኛውም ባለ ንብረትም ሆነ ተቀጣሪ ሾፌር ላይ እርምጃ የምንወስድ መሆኑን ከወዲሁ እናሳስባለን ሲል መዝገበ ጮቄ ብርጌድ ጥብቅ ማሳሰቢያ ሰጥቷል። የተከበራችሁና የተወደዳችሁ አድማጭ ተመልካቾች ለሰዓቱ የያዝናቸው አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ ምስጋናችን በያላችሁበት ይድረስ እያልን እስከምንገናኝ መልካም ቆይታን ተመኘን።